አችን ምስጢሩን ገልጾ እንዲያስተምረን እንዲመክረን የእርሱ ቅዱስ ፈቃድ ይሁንልን። ወደ ዋናው አሁን ወደ አነሳናቸው ነጥቦች ከመምጣታችን በፊት ግን ሐዋርያው ቅዱስ ጳውሎስ ለኤፌሶን ክርስቲያኖች በላከላቸው መልእክቱ ላይ የሚያነሳው ዋና ሐሳብ ምንድነው ከተባለ በጸጋ ድናችኋል ይላል። በምንድናችኋል? አሁን ይሄ የመጽሐፍ ቅዱስ ቃል ነው። ስለዚህ ለመናገር አናፍርበትም። የመዳን ነው በምንድነው ማለት ነው? የዳን ነው በምንድነው? የዳን ነው ተናገሩ ሁላችሁም። በምንድነው የዳን ነው? በጸጋ ነው የዳን ነው። የሰው ልጅ በስራ አልዳነም። በምን አልዳነም? በስራ አልዳነም። አሁንም ቀድሞም በሕግ ስራ አልዳንም። አሁንም በሕግ ስራ አንድንም፣ ወደፊትም በሕግ ስራ መዳን አይቻልም። ይሄ መጽሐፍ ቅዱሳዊ ትምህርት ነው። ይሄ ስንል የመዳን ጉዳይ በአጭር ደቂቃ ጠቅለል አድርገን ስናነሳው ምንድነው? ይሄ የመጀመሪያው ሰው አዳም ከበደለው በደል የተነሳ ሞት የሚባል ዕዳ ወደ ራሱ አምጥቷል። ኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ላይ ሐዋርያው ጌታችን እንደተናገረው አዳምን ምን ብሎታል? በበላ ቀን ሞትን ትሞታለህ። ምንን ትሞታለህ? ሞትን ትሞታለህ። ስለዚህ አዳም ዕፀ በለስን በላ። በአዳም ዕፀ በለስን መብላት ምክንያት ወደ ዓለም ምን ገባ ማለት ነው? ምን ገባ? ሞት ገባ። ይህንም ሮሜ ምዕራፍ 5 ቁጥር 14 ላይ ከአዳም እስከ ሙሴ ሞት ነገሰ አለ። ከማን እስከ ማን? ከአዳም እስከ ሙሴ ምን ነገሰ? ሞት ነገሰ። ይሄ ማለት ግን ከሙሴ በኋላ ሞት አልነበረም ማለት ነው? አይደለም። እስከ ሙሴ የተባለው የሙሴ ሕግ እስከ ጸናበት፣ ያ ማለት ጌታችን ተወልዶ ወደ ዓለም እስከመጣበት ጊዜ ድረስ ሞት ነግሷል። አጠቃላይ እስከ ሙሴ የተባለው የሙሴ ሕግ እስከሰራበት ነው። ነገር ግን የበደሉት 2 ሰዎች ናቸው። ኃጢአት የሰሩ 2 ሰዎች ናቸው። በእነርሱ ኃጢአት ምክንያት ሞት ወደ ዓለም መጥቷል። እንደሚታወቀው ቤተ ክርስቲያን እንደምታስተምረው የአዳምና የሔዋን ኃጢአት ወደ ሰው ልጅ አልተላለፈም። ምክንያቱም ኃጢአት አይተላለፍም። ትንቢተ ሕዝቅኤል ምዕራፍ 18 ላይ መጽሐፋችን እንደሚናገረው በአባት ኃጢአት ልጅ አይጠየቅም ስለሚል ኃጢአት አይወረስም። ስለዚህ አንዳንዶች ተነስተው ስለኛ እንደሚናገሩ ክርስቲያኖች ልጅ ሲወለድ ኃጢአት ይዞ ይወለዳል የሚል ትምህርት እንደምናስተምር ያስባሉ። ይሄ ስህተት ነው። ቤተ ክርስቲያን እንኳን አዲስ ኪዳን ላይ ብሉይ ኪዳን ላይ ይሄን አታስተምርም። ነገር ግን አዳም የበደለው በደል፣ ሔዋን የበደለችው በደል ሞትን አመጣ። ያ የሞቱ ውጤት ወይም ኮንሲኩዌንስ የምንለው ወደ እኛ መጥቷል። የአዳም የሞቱ ዕዳ ምን ነበረ ከተባለ መርገም ነው። ምድር በሙሉ ከአንተ የተነሳ የተረገመች ትሁን ተብሏል። አንደኛ። ሁለተኛ አንተ አፈር ነህና ወደ አፈር ትመለሳለህ ተብሏል። ሶስተኛ እግዚአብሔር ለአዳምና ለሔዋን የጸጋ ልብስ አለበሳቸው። ነገር ግን ከኃጢአታቸው የተነሳ ከበደላቸው የተነሳ እርቃናቸው ቀሩ። እርቃን መቅረት ነው። አራተኛ እግዚአብሔር አዳምና ሔዋን እጃቸውን ዘርግተው ከሕይወት ዛፍ ወስደው እንዳይበሉ እግዚአብሔር አዳምን ሔዋንን ከገነት አስወጣቸው። ወደ ሕይወት ዛፍ የምትወስደውን መንገድም ዘጋ አለ። አራተኛ ስደተኛ ሆነ። ከገነት ተባሮ ወደዚህኛው ዓለም መጣ። ተደራራቢ የሆነ ቅጣት አዳምን አግኝቶታል። እኛ ለምን ተቀጣን በዚህ ውስጥ ከተባለ አዳም ማለት ሰው ማለት ነፍስና ስጋ ማለት ነው። ሰው የሚባለው 2 ነገር ነው፣ ነፍስና ስጋ ነው። ሁለቱ ከተለያዩ ስጋው መስከሬን ይባላል፣ ነፍስን ብቻዋን ነፍስ ትባላለች። ሰው የሚባለው ነፍስና ስጋ ነው። ስለዚህ እያንዳንዱ ሰው ከእናትና አባቱ ሲወለድ ነፍስም ስጋም በተከፍሎ ነው። ነፍስ እግዚአብሔር በየጊዜው ሰው ሲፈጠር እየፈጠረ የሚሰጠው አይደለም። አሁን በፍልስፍናው አብሶ ደግሞ ይሄ ከ4ኛውና 5ኛው ክፍለ ዘመን በፊት በነበሩ የሚነሱ ፍልስፍናዎች ነበሩ። ከነዚህ መካከል አንድ ሰው ሲፈጠር እግዚአብሔር ነፍስን አስቀድሞ ፈጥሮ አስቀምጧል። መዝገበ ነፍሳት የሚባል አለ።
ከዚያ ውስጥ ያነሳ ያድላል ተብሎ የሚያነሱ ነበሩ። ሌሎቹ ደግሞ ሰው ሲፈጠር እግዚአብሔር ነፍስን ያለ እየፈጠረ ይሰጠዋል። ይሄ ማለት ደግሞ እግዚአብሔር ዛሬም ዕለተ ዓርብ ፈጥሮ የጨረሰው አልቆመም፣ ዛሬም እየፈጠረ ነው ያስብላል። ኦርቶዶክሳዊ ትምህርት አንድ ጊዜ እግዚአብሔር ሰውን በአርአያው በአምሳሉ ፈጠረ፣ በተከፍሎ ነው ሰው የሚመጣው። ያ በተከፍሎ የመጣው ነፍስና ሥጋ ደግሞ በአዳምና በሔዋን ኃጢአት ምክንያት ሞት ተፈርዶበታል፣ መርገም ነግሶበታል። ስለዚህ ከዚህ የጸዳ ነፍስና ሥጋ የለም። ያን ነፍስና ሥጋ ነው ሰዎች ሁሉ ይዘው ወደ ዓለም የመጡ። ከዚህ የተነሳ ሰው በሙሉ የዚህ እርግማን ተካፋይ ሆኗል። ስለዚህ ለሰው ልጅ ከዚህ የተነሳ መዳን አስፈለገው፣ ድነት አስፈለገው፣ ወደ ቀደመ ክብሩ መመለስ አስፈለገው፣ ያጣውን ክብር ያጣውን ልጅነት ማግኘት አስፈለገው። ነገር ግን ይሄን ሊሰጠው የሚችል አንድም አካል አልነበረም። መላእክት ይሄንን ጸጋ መስጠት አልቻሉ። መላእክት አዳምን ወደ ቀደመ ክብሩ ሊመልሱ አልቻሉ። ምክንያቱም ከተባለ ደግሞ መላእክት አዳምን ክሰው ለአዳም ካሳ ሆነው ለአዳም ሞተው ለአዳም ዕዳ ዋጋ የሚከፍሉበት ማንነት የላቸውም። ምክንያቱም መናፍስት ናቸው፣ አይሞቱም። ነቢያትን በተመሳሳይ በአዳም በደል ምክንያት የመጣው መርገም ስላገኛቸው አዳምንም ማዳን አልቻሉም። ነቢዩ ኢሳይያስ በትንቢቱ ምዕራፍ 64 ቁጥር 5 እስከ 6 ላይ ጽድቃችን እንደ መርገም ጨርቅ ሆነ ብሎ ይናገራል። ስለዚህ ሰው በሙሉ በዚህ መርገም ስር ነው ያለው። ይሄ ደግሞ ነቢያትንም ይመለከታል። ሶስተኛው በኦሪት የነበረው ክህነት ነው። በኦሪት የነበሩ ካህናት ዕለት ዕለት በእግዚአብሔር ፊት መስዋዕት ያቀርባሉ። ካህናቱ ደብተራ ኦሪት በምትባለዋ በሁለተኛዋ በቤተ መቅደሱ ክፍል ጠዋት የነግህ መስዋዕት፣ ሰርክ መስዋዕት ያቀርባሉ። በሳምንቱ መጨረሻ መስዋዕት ይሰዋሉ። በወሩ መጀመሪያ መባቻ በተባለው ቀን አሁንም መስዋዕት ያቀርባሉ። በየዓመቱ በዓለ መጸለቅ፣ በዓለ ፋሲካ፣ የመቅደስ መታደስ በዓል ሲመጣ መስዋዕት ያቀርባሉ። ይሄም አይበቃም። ሊቀ ካህናት የሚባለው በዓመት አንድ ጊዜ ቅድስተ ቅዱሳን ይገባል። በኦሪቱ የነበረው ቤተ መቅደስ 3 ክፍል አለው። ደብተራ ኦሪት አለ፣ መገናኛ ድንኳን አለ፣ ደብተራ ኦሪት አለ፣ ቅድስተ ቅዱሳን አለች። ቅድስተ ቅዱሳን የቃል ኪዳኑ ታቦት ያለበት ስፍራ ነው። በዓመት አንድ ቀን ብቻ ነው እዚያ ውስጥ የሚገባው። እዚያም የሚገባው ሊቀ ካህናቱ ብቻ ነው። መጀመሪያ ስለ ራሱ ኃጢአት፣ ቀጥሎ ስለ ሕዝቡ ኃጢአት መስዋዕት ይዞ ይገባና መስዋዕት ያቀርባል። ሊቀ ካህናት ትርጉሙ አስታራቂ ማለት ነው። በእግዚአብሔር ተሹሞ በእግዚአብሔር በሆነው ነገር ሁሉ ላይ ተሹሞ ስለ ሕዝቡ በእግዚአብሔር ፊት ስለ ራሱ በእግዚአብሔር ፊት መስዋዕት የሚያቀርብ ነው። ዕለተ አስተስርዮ ይባላል ያ ቀን። የዓመቱ ሁሉ መስዋዕት የሚጠቃለለው በዚህ መስዋዕት ነው። ሊቀ ካህኑ በሚያቀርበው መስዋዕት፣ ሊቀ ካህናቱ የሚያቀርበው መስዋዕት የዓመቱን በሙሉ መስዋዕት የሚያጠቃልል ነው። ነገር ግን ይሄ ሊቀ ካህኑ የሚያቀርበው መስዋዕት ሰዎች ከሥጋ መቅሰፍት እንዲተርፉ በበደላቸው በኃጢአታቸው ቁጣ ስለሚያገኛቸው መቅሰፍት ስለሚያገኛቸው በለምጽ ስለሚመቱ የሥጋ ፈውስ እንዳይጠጡ ያደርጋቸዋል እንጂ በአዳም በደል ምክንያት የመጣውን ዕዳ ማረቅ አልቻለም። ከዚህ የተነሳ ሌላ መድኃኒት አስፈለገ። ሌላ አዳኝ፣ ሌላ ቤዛ የሚሆን ሌላ ካሳ የሚከፍል አካል አስፈልጓል። ሰበቢ ከናን ነምኒ ሰበቢ ጩቡ ኢሳቲ ሴራ ኡማማ በቆና ለመለኮም ሰቆቶ በጉባቲ ዋቀዩ ዮሙ ከከነራኛት ዱአዱ ታጀኔ ዋቀዩ ኢሳኬ ከቺሴ ቱሬ አተው መሌ ኢልሚ ነማኩን ሰበቢ ጩቡ ኢሳቲ ኡልፊነ ኢሳፍ ከነሜ ቱሬ ዋቀዩ ገነተ ከሰቲ ሳፍ ደቺሴ ከንቱሬ በረበራ ፈከጅራቱ ከከነራኛት ዮ አከይዱን የበረባደ አተው መሌ ዮሙ ከከነራኛት ዱአዱ ታጀኔ ከቺሴ ቱሬ ነምኒ ኩን ፌዲ ኢሳቲ ነምኒ ኩን jaalala ofii isaa irraan ka'e gorsa diiyaabiloos dhaggeeffate muka kanarraa nyaate abaarsa du'a eekkamsa qullattafuu godaanuu gandata keessaa ari'amuu ofitti fide. Du'i kun eessaa dhufe yoo jedhame bu'aa cubbuu ilma namaati. Sababii kanaan ilma namaatiif fayyinni barbaachiseera. Fayyinni kun immoo ergamoota
ergamoonni ilma namaatiif beenyaa kaffaluu hin danda'ani waan ta'eef. Lammaffaa seerri bara kakuu duraatti ture. Luboonni bara kakuu duraa, hangafti lubootaa kakuu duraa aarsaa fuula Waaqayyootti dhiyaase. Aarsaa inni dhiyeesse namoonni dheekkamsa yeroodhaaf kan foonii irraa afuu danda'aniiru, dheekkamsa bara baraa irraa garuu ooluu hin dandeenye. Kanaafuu ilma namaatiif beenyaan kan bira barbaachisee jira. Ilma namaatiif fayyisaan kan bira barbaachisee jira. ስለዚህ ይሄ መስዋዕት አይበቃም። እያንዳንዱ ሰው ሲበድል ደግሞ ለእያንዳንዱ ሰው አንዳንድ መስዋዕት ነው የሚቀርበው። ያለው ወይፈን ጊደር ያመጣል፣ ዝቅ ያለው በግ ፍየል ያመጣል፣ ያጣው ደግሞ እርግብ ዋኖስ ያመጣል፣ የእህል ቁርባን ያመጣል። በኦሪት ዘሌዋውያን 5 አይነት መስዋዕቶች አሉ። የበደል መስዋዕት፣ የኃጢአት መስዋዕት፣ የሚቃጠል መስዋዕት፣ የደህንነት መስዋዕት፣ የሰላም መስዋዕት እየተባሉ ይጠራሉ። ይሄ በሙሉ ቀርቦ አዳምን ማዳን ስላልቻለ ይቀበሉ በነበሩት ግዝረት ሰው መዳን ስላልቻለ በከብቶቹ ደም ሰው መዳን ስላልቻለ አዳምን ማዳን የሚችል ሌላ ሊቀ ካህን ሌላ መስዋዕት አስፈልጓል። ሌላ ደም መፍሰስ ግድ ሆኗል። ዕብራውያን ምዕራፍ 9 ቁጥር 22 ላይ ደም ሳይፈስ ስርየት የለም ብሏል። ስለዚህ የግዴታ ደም መፍሰስ አለበት። ደም ካልፈሰሰ ስርየት የለም፣ ጽድቅ የለም፣ ደህንነት የለም፣ ድህነት የለም። ስለዚህ የፈሰሰው የእንስሳቱ ደም ደግሞ አዳምን ማዳን ስላልቻለ ሌላ የሚፈለግ ለአዳም የሚጠቅም ሌላ መፍሰስ ያለበት ሌላ ደም አለ ማለት ነው። ከዚህ የተነሳ እግዚአብሔር አምላክ ለአዳም በገባው ቃል መሰረት ከሰማይ ወርዶ ሰው ሆኖ ተገልጧል። ለምንድን ያስፈልገው? አንድ ጉዳይ ብቻ ነው የማነሳው። ለዚህ አዳምን የሚያድነው ግዴታ ሰው መሆን አለበት። ለምን ከተባለ አዳም ሰው ሆኖ በድሏል። አዳምን የሚያድነው መሞት አለበት። ለምን ከተባለ በበላ ቀን ትሞታለህ ስለተባለ ትሞታለህ የተባለውን ያንን ፍርድ ተቀብሎ ያንን የሞት ፍርድ ድል ማድረግ የሚችል ሌላ መድኃኒት ነው ያስፈልገው። ግዴታ መሞት አለበት። 3 እና 4 አሉ። ሞትን ድል ማድረግ አለበት። በባህሪው ቅዱስ መሆን አለበት። በባህሪው ቅዱስ መሆንና ሞትን ድል ማድረግ ለማን ብቻ ነው የሚቻለው? ለማን ብቻ ነው የሚቻለው? ለእግዚአብሔር ብቻ ነው የሚቻለው። ሰው መሆንና መሞት ደግሞ ለማን ነው የሚቻለው? ለማን ነው የሚቻለው? ለሰው ነው የሚቻለው። ሁለቱም ሰው ያሟላል። ሁለቱ ደግሞ የእግዚአብሔር ስልጣን ብቻ ነው። እኛም ሰው ነን፣ ነቢያትም ሰው ናቸው። ነቢያትም ይሞታሉ። ነገር ግን ነቢያት ሞትን ድል ማድረግ አይችሉም። በባህሪያቸው ቅዱስ አይደሉም። ስለዚህ ሞትን ድል ማድረግ የሚችለው በባህሪው ቅዱስ የሆነው ወደ ምድር መጥቶ ያንን የሚሞተውን ሥጋ ለብሶ መካከለኛ ይሆን ዘንድ ወደደ። ምን ይሆን ዘንድ ወደደ? ምን ይሆን ዘንድ ወደደ? መካከለኛ። ሐዋርያው ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና በሰውና በእግዚአብሔር መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። መካከለኛው ምኑ ተናገሩ። ኢየሱስ ክርስቶስ ምንድነው? ተናገሩ። ምንድነው? እንዳታፍሩ ይህን ቃል ለመናገር መጽሐፍ ቅዱሳዊ ነው። መካከለኛ የተባለው ኢየሱስ ክርስቶስ ነው። ከእርሱ ውጪ መካከለኛ የለም። ሌላ መካከለኛ አለ ብለህ አታስተምርም ቤተ ክርስቲያን። ወለከሰ ቀንጀም ኢየሱስ ክርስቶስ ቆፋል ሰበቢ በዲን መነማቲ ፎሪ ለመነማው ፈተ ኢነ መሉማ ኢሳቲ ዋቀዮ ከንተ ኢኒ ዶሮቹ ከንደንደው ገርበረ ቦዴት ነመተ ዶይል መነማ ፈተ ኢልማ ነማ ፈይሱዳ ፎሪ ከሙለተ ወለከሰ ቀንጀም ዋቀዮ ፊነመግዱት ከነርገም ወለከሲቺ ኤኒዳኒ ኢየሱስ ክርስቶስ። ስለዚህ ሰው የሆነው ኢየሱስ ክርስቶስ ነው አለ። ኢየሱስ ክርስቶስ መካከለኛ ነው። መካከለኛ ማለት ግን ነው ዛሬ ህሊና የሌላቸው ሰዎች ማሰብ የተሳናቸው መናፍቃን አላቸው። ማሰብ የተሳናቸው ነው ማለት መናፍቅ እኮ አውቆ የካደ ነው። አሁን እነዚህ ወይ አያውቁም እኮ ማሰብ የተሳናቸው ሰዎች ምን የሚያነሱ መካከለኛ ሲባል ከእግዚአብሔር ዝቅ ብሎ ከሰው ከፍ ብሎ እንዲታይ ነው አይደለም። የቱ ጋር ነው እንደዚህ የሚለው?
በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ ይላል። ያም ቃል በእግዚአብሔር ዘንድ ነበረ፣ ያም ቃል እግዚአብሔር ነው አለ። ያ ቃል ከእግዚአብሔር ዝቅ ብሎ ነበረ አይልም፣ እግዚአብሔር ነበረ። ያ ቃል በመጀመሪያ ነበረ። አዎ እግዚአብሔር ወልድ ቃል ተብሎ ይጠራል። በምስጢረ ሥላሴ ትምህርታችን ላይ አብ ልብ ተብሎ ይጠራል። ይሄ ኩነት ተብሎ በሚጠራው ትምህርት ውስጥ በኩነት አብ ልብ ይባላል። የአብ ልብነት፣ የወልድ ቃልነት፣ የመንፈስ ቅዱስ እስትንፋስነት እንላለን። የአብና የመንፈስ ቅዱስ የራሳቸው ሌላ ቃል የላቸውም። ቃላቸው ወልድ ነው፣ እስትንፋሳቸው መንፈስ ቅዱስ ነው፣ ልባቸው አብ ነው። ስለዚህ ቃል የተባለው ወልድ ነው። አስቀድሞ ቅድመ ሥጋዌ ቃል ተብሎ ይጠራል። ስለዚህ ያ ቃል በእግዚአብሔር ዘንድ ነበር ማለት እርሱ በአምላክነቱ ከአብና ከመንፈስ ቅዱስ ጋር ነበረ። እግዚአብሔር ነው። ቁጥር 14 ላይ ቃልም ሥጋ ሆነ። ያ ማለት መጀመሪያ የነበረው ቃል እግዚአብሔር ዘንድ የነበረውና እግዚአብሔር የሆነው ቃል ሥጋ ሆነ አለ። ሥጋ ሆነ። ተመልከቱ በፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ይሄን ቃል ጻፉ። ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ምን ብሎ ይናገራል? እርሱ በእግዚአብሔር መልክ ሲኖር ሳለ ፊልጵስዩስ 2:6 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አይቆጠረውም። ነገር ግን የባሪያን መልክ ይዞ ራሱን ባዶ አደረገ፣ ለሞት ይኸው ለመስቀል ሞት እንኳን የታዘዘ ሆነ አለ። በእግዚአብሔርነቱ ወይም በእግዚአብሔር መልክ ሲኖር ሳለ እግዚአብሔር ነው አለ። ሰው መሆኑ እግዚአብሔርነቱን እንደሚቀማ ነገር አልቆጠረውም። አያችሁ፣ ሰው ስለሆነ አምላክነቱን አላጣም። ስለዚህ እግዚአብሔርም ነው ሰውም ነው ማለት ነው። ይሄንን ነው ሐዋርያው ጳውሎስ ምን ብሎ ይናገራል? በእግዚአብሔርና በሰው መካከል ያለ ምን ማለት ነው? ዓለምን ለማዳን ከሚያስፈልገው መስፈርት ውስጥ አንዱ በባህሪው ቅዱስ መሆን ነው፣ የእግዚአብሔር ነው። ሞትን ድል ማድረግ ነው፣ የእግዚአብሔር ነው። ሰው መሆንና መሞት ደግሞ የሰው ነው። ስለዚህ በባህሪው ቅዱስ ሆኖ ሞትን ድል የሚያደርግ ሆኖ ሰው ሆኖ የሚሞት ሆኖ ሁለቱንም አሟልቶ በእግዚአብሔርና በሰው መካከል የተገኘ ማለት እኮ ነው። ይሄ ማለት ከእግዚአብሔር ዝቅ ብሎ ከሰው ከፍ ብሎ ማለት ሳይሆን አምላክም ሰውም መሆን ማለት ነው። ምንም መሆን አምላክም ሰው። ስለዚህ አምላክም ሰውም ሆኖ ተገለጠ። የእርሱ መገለጥ አምላክም ሰውም ሆኖ ነው። ስለዚህ መጽሐፍ ቅዱሳችን እንደሚነግረን ኢየሱስ ክርስቶስ ተገልጦ ሰው ሆኖ ሥጋ ለበሰ። ሰው ሲሆንም እንዲህ ብሎ ይናገራል ቅዱስ ዮሐንስ አፈወርቅ በሃይማኖተ አበው ላይ እርሱ ሰው የሆነው ከኛ ጋር ዘመድ ለመሆን ብቻ አይደለም ማለት። ምን ለመሆን ብቻ አይደለም? ዘመድ ሊሆንን ብቻ አይደለም፣ ሊቀ ካህናት ሊሆንን እንጂ። ምን ሊሆንን እንጂ? ምን ሊሆንን? ሊቀ ካህናት ማለት ምን ማለት ነው? ተናገሩ። ምን ማለት ነው? አስታራቂ ማለት እኮ ነው። ስለዚህ ኢየሱስ ክርስቶስ አስታራቂ ሆኗል ወይስ አልሆነም? ተናገሩ። ሆኗል አልሆነም? ሆኗል። ያለ ኢየሱስ ክርስቶስ ሥጋዌ፣ ያለ እርሱ ማስታረቅ፣ ያለ እርሱ መከራ፣ ያለ ክርስቶስ ሞት፣ ያለ ክርስቶስ መሰቀል፣ ያለ ኢየሱስ ስም ሕይወት የለም፣ ጽድቅም ድነትም የለም። ተናገሩ። ይሄን እንዳትፈሩ። ቤተ ክርስቲያን ይሄን የምትመሰክረው ያለ ኢየሱስ ክርስቶስ ሰው መሆን፣ ያለ እርሱ ሞት፣ ያለ እርሱ መሰቀል፣ ያለ እርሱ መከራ፣ ያለ እርሱ ግርፋት፣ ያለ እርሱ ሥጋ መቆረስ፣ ደም መፍሰስ፣ ያለ እርሱ አጥንቱ መቆጠር ድነት ጽድቅ የሚባል የለም። ለዚህ ነው ቤተ ክርስቲያናችን ኢየሱስ የሚለው ስም ምግብ ነው መጠጥ ነው ብላ ታስተምራለች። ምግብ ነው መጠጥ ነው። ይህን ስም ሲሰማ የሚጨነቅ ሰው ካለ እምነቱ ችግር አለበት ማለት ነው። ኢየሱስ ሲባል ደስ የማይለው ሰው፣ ኢየሱስ ሲባል ጭንቀት የሚሰማው ሰው ካለ የሆነ አካል አለ እሱ ላይ ማለት ነው። ለዚህ ነው ዕለት ዕለት ተአምረ ኢየሱስ ሊነበብ ሲል መቅደሙ ላይ የምንናገረው ይሄን አይደለ? ኢየሱስ ክርስቶስ ስሙ ምግብ ነው፣ የሚበላ ምግብ ነው። ኢየሱስ ክርስቶስ የሚለው ስም ለሚጠጡት የሕይወት መጠጥ ነው ብላ የምታስተምረው ቤተ ክርስቲያን። አናፍርም። ይሄ የመዳናችን ትምህርት ነው፣ የሕይወታችን ትምህርት ነው። ስለዚህ ያለ ክርስቶስ ሞት፣ ያለ ክርስቶስ መከራ ሕይወት ያገኘ ማንም የለም።
ኢየሱስ የሚለው ስም መድኃኒት ማለት ነው። በኦሪቱ ማን የተባለው ኢያሱ የተባለው ሰው ባህረ ዮርዳኖስን አሻግሮ ህዝቡን ከነዓንን አውርሷል። ማለት ኢያሱ ማለት መድኃኒት ማለት ነው። ኢየሱስ ለሚለው ስም ትርጉም የሆነውን ስም በራሱ ላይ ይዟል። ይሄ ሰው የቀድሞ ስሙ እኮ ሌላ ነበረ። ኢያሱ ተብሎ የማይፈራ ሆኖ ምድረ ርስትን ከነዓንን አወረሰ። ለዚህ ነው ቤተ ክርስቲያናችን በመልካ ኢየሱስ ላይ አክሊለ ስምከ ዘይትቀጸል በርእሱ አህጉረ ጸር ወረሰ ኢያሱ የምትለው ኢያሱ ስምህን በራሱ ላይ ዘውድ አድርጎ ምድረ ርስትን ወረሰ። እስራኤላውያን ኢየሱስ በሚለው ስም መድኃኒት በሚለው ስም ከነዓንን ወርሰዋል። ያውም ጊዜያዊ ዕረፍተ ፍልስጤምን አግኝተዋል። እኔና እናንተ መንግሥተ ሰማያትን የምንወርስበት ስም ነው ኢየሱስ የሚለው ስም። ተናገሩ እንዳትነው መቃን ኢየሱስ መቃ ጅሬኘት መቃ ፈይናት መቃ ገርጉማ ኬሳ ይቲምባል መቃ ጅሬኝን ይቲናርገንደ መቃ በቆና ኬኛት መቃ ከነመለ ኢብነ ክርስቶስ መለ ይድራ ክርስቶስ መለ ጁዋ ክርስቶስ መለ ኢብነ ክርስቶስ መለ ወዋለሙ ክርስቶስ መለ ጁዋ ከው ክርስቶስ ይመለ ፈይኑ እንትኑ እንጂ የለም። ስለዚህ ሊቀ ካህናት ሆኖ መጣ። ሊቀ ካህናት ማለት አስታራቂ ማለት ነው። እርሱ ሊቀ ካህናት የሆነው ሐዋርያው ቅዱስ ጳውሎስ የሚናገረው አንድ የመጽሐፍ ቅዱስ ክፍል አስቼ ወደ ዋና ጉዳያችን እሄዳለሁ። ይኸውም በዕብራውያን መልእክቱ ምዕራፍ 7 ቁጥር 26 ላይ እንዲህ የሚል ቃል እናገኛለን። ቅዱስና ያለ ተንኮል ተመልከቱ፣ በባህሪው ቅዱስ መሆን አለበት ብለን ነበረ። ቅዱስና ያለ ተንኮል ነውር የሌለበት አያችሁ፣ ነውር የሌለበት ከኃጢአተኞች የተለየ ያ ማለት በባህሪው ቅዱስ የሆነ ከሰማያትም ከፍ ከፍ ያለ ተመልከቱ። ኢየሱስ ክርስቶስ ከሰማያት ከፍ ከፍ ያለ ነው። የወረደውም ከሰማይ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ እንዳለው የወረደው ከሰማይ ነው። ከሰማይ ነው የወረደው። እግዚአብሔር ነው፣ አምላክ ነው፣ ጌታ ነው። አዎ ጌታ ነው። ከሰማይ ነው የወረደው። ከሰማያት ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናልና ቁጥር 27 ላይ እርሱ እንደነዚያ ሊቃነ ካህናት አስቀድሞ ስለ ራሱ ኋላም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕትን ሊያቀርብ አያስፈልገውም፣ ራሱን ባቀረበ ጊዜ ይሄን አንድ ጊዜ ፈጽሞ አድርጓልና አለ። ስለ ቃሉ እግዚአብሔር አምላክ የተመሰገነ ይሁንልን። ተመልከቱ፣ ዕለት ዕለት አለ። ኃጢአት የሌለበት ነው፣ ቅዱስ ነው። ለራሱ መስዋዕት ማቅረብ አያስፈልገውም። ከሰማያት ከፍ ከፍ ያለ ነው፣ ከኃጢአተኞች የተለየ ነው። እንደ ኦሪቱ ሊቀ ካህናት አለ ዕለት ዕለት መስዋዕት ማቅረብ አያስፈልገውም። ራሱን ባቀረበ ጊዜ ይሄን አንድ ጊዜ ፈጽሞ አድርጓልና ይልና እዚያው 9ኛው ምዕራፍ ላይ እንዲህ ብሎ ይጠቀልለዋል ይሄንን ሐሳብ። ሊቀ ካህናት በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። እንዲህ ቢሆንማ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል። ኃጢአትን ለመሻር በአዳም በሔዋን የመጣውን በደል ለመሻር አንድ ጊዜ ተገለጠ። አንድ ጊዜ ኢየሱስ ክርስቶስ ተገለጠና ራሱን ሰውቶ ኃጢአትን ሽሯል። ተመልከቱ፣ እንደ ኦሪቱ ሊቀ ካህናት አሁን ለአንድ ሰው መስዋዕት ካቀረቡ በኋላ እዚያው ይቀመጣሉ። ለምን ከተባለ ሌላ ኃጢአተኛ ይመጣል፣ ለእርሱም ይሰዋል። ሌላ በደለኛ ይመጣል፣ ለእርሱም ይሰዋል። በየሳምንቱ ይሰዋሉ፣ በየወሩ ይሰዋሉ፣ በየዓመቱ በጎች ይታረዳሉ። ኢየሱስ ክርስቶስ እንዲህ አይደለም። የኦሪቱ ካህናት መሠዊያው ስር ነው የሚቀመጡት። እዚያው ከመሠዊያ የተረፈውን ቅልጥም እየጋጡ እዛው ነው ቁጭ የሚሉት። ሌላ ምንም ትርጉም አልነበረው። የአዲስ ኪዳኑ ሊቀ ካህናት ኢየሱስ ክርስቶስ ግን የተሰቀለበት ቀራንዮ ብትሄዱ ቀራንዮ ላይ መስቀሉም የለም፣ ክርስቶስም መስቀል ላይ የለም። አንድ ጊዜ ያቀረበ እስከ ዓለም ፍጻሜ የሚያድን መስዋዕትን ያቀረበ አንድ ጊዜ ያቀረበ። ቀራንዮ ብትሄዱ መስቀሉም የለም፣ መስቀሉ ላይም ክርስቶስ የለም። ክርስቶስ ዛሬ ተሰቅሎ ያለው በአማኞቹ ልብ ውስጥ ነው፣ በእኛ ልብ ውስጥ ነው። ጳውሎስ እንደሚናገረው እንደተሰቀለ ሆኖ እንዳታዩት ማን አዚም አደረገባችሁ ያለ እንደተሰቀለ ያለው በእኛ አእምሮ ውስጥ ነው። ያ ማለት ዕለት ዕለት መከራውን እናስበዋለን ማለት ነው። ስለዚህ አንድ
ጊዜ ሰዋ። ሐዋርያው ጳውሎስ ይህንን ቃል እንዲህ ብሎ ነው የሚደመድመው በዚሁ በዕብራውያን መልእክቱ ላይ እንዲሁ ክርስቶስ ደግሞ የብዙዎቹን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። መጀመሪያ የሰዎችን ኃጢአት ሊሸከም መጣ። አሁን ግን ኃጢአትን ሊሸከም አይመጣም። በኃጢአተኞች ሊፈርድ ይታያል፣ ይገለጣል እንጂ። በመስቀል ላይ አንድ ጊዜ ምልጃን ፈጸመ። ክርስቶስ አማላጅ ሆኖ ተገልጧል። ያ ምልጃ ግን ዕለተ ዓርብ ነው የተፈጸመው። መቼ ነው የተፈጸመው? መቼ ተፈጸመ? ክርስቶስ ኢየሱስ አራርሳ ተኤሙለቴ ጅራ አንገፈሉ ባየቹን አራርሳ ጀቹዳ ጉያጂ ማታ ፈኖረ ኦሌ ፈኒፈሙ ሳቲ አንገለው ዲገሳን ሎለው ዲገይሳን ሙረሙ ፎኒሳን ለካሙ ለፈይሳን ilmi namaa jireenyatti darbeera, fayyina argateera, fayyinni addunyaa kanaa Kiristoosiin kennameera. Kanaafuu guyyaa jimaataa raawwatameera. Ammas Kiristoos waa'ee kootiitiin kadhate jechuun gowwummaadha. Macaafni qulqulluun kana hin dubbatu. መጽሐፍ እንዲህ ብሎ አይናገርም። አንድ ነገር ነው ማነሳው። ዛሬ ጥቅሶች እየጠቀሱ ዛሬ ክርስቶስ አማላጅ ነው፣ ዛሬ የሚማልደው ክርስቶስ ነው ለሚሉ ሰዎች እኔ ጥያቄ አለኝ። ጠይቋቸው። ሁለት ጥያቄ ብቻ እናቅርብ። አንደኛው ጥያቄ ምንድነው? ማማለድ የምን ስራ ነው? የምን ተግባር ነው? የባህሪው ስራ ነው? የባህሪ ገንዘቡ ነው? ወይስ በለበሰው ስጋ የሚፈጽመው ነው? የባህሪው ቢሆን ኖሮ የስጋ ገንዘብ ባይሆን ኖሮ ምልጃ መፈጸም ሰው መሆን አያስፈልገውም ነበረ። ሰው ከመሆኑ በፊት እዛው ከአባቱ ጋር ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ስጋ ሳይለብስ ባስታረቀን ነበረ። የባህሪው አይደለም ማስታረቅ፣ የስጋ ስራ ነው። መስዋዕት ማቅረብ፣ መስዋዕት መሆን የስጋ ስራ ነው። ስለዚህ ሐዋርያው እንደተናገረው በዚህ በአንደኛ ጢሞቴዎስ ቅድም ባነሳውላችሁ ምዕራፍ 2 ቁጥር 5 ላይ ምን ብሎ ነው የሚደመድመው? መጨረሻ ላይ ራሱን ለሁሉ ቤዛ ሰጠ፣ ይኸውም በገዛ ዘመኑ ምስክርነቱ ነበር አለ። ክርስቶስ ሰው ሆኖ መካከለኛ ሆኖ አለ። መካከለኛ በመሆኑ ራሱን ቤዛ አድርጎ ሰጠ። መካከለኛ ምንድነው? እግዚአብሔርም ሰው ነው። ከአብና ከመንፈስ ቅዱስ ጋር አምላክ ነው፣ ከኛ ጋር ደግሞ ሰው ነው። መካከለኛ ማለት ይሄ ነው። እኛ ጋርም አለ፣ በስልጣኑ ከአብና ከመንፈስ ቅዱስ ጋርም አለ። ይሄ ነው መካከለኛ ማለት። ታዲያ መካከለኛ ሆኖ ራሱን ቤዛ አድርጎ ሰጠ። ቤዛ መሆን ለአብ እኮ ቤዛ ብለን አንናገርም፣ ለመንፈስ ቅዱስ እኮ አንናገርም፣ ለወልድ ነው የምንናገረው። ይሄ ማለት ምን ማለታችን ነው? ስጋ ለብሶ ስለ ሰው ልጅ ካሳ የሆነው ክርስቶስ ኢየሱስ ስለሆነ፣ ስለዚህ እርሱ ተሰዋ፣ በእርሱ መሰዋት ይቅርታ አገኘን። ማስታረቅ ማለት እኮ ይሄ ነው። ስለዚህ ክርስቶስ ኢየሱስ አስታረቀን በለበሰው ስጋ። ይሄ የስጋ ተግባር ስለሆነ ሐዋርያው ጳውሎስ በቆላሲስ ምዕራፍ 1 ቁጥር 21 እና 22 ላይ ያለውን መጽሐፍ ተመልከቱ። በቆላሲስ ምዕራፍ 1 ቁጥር 21 እና 22 እናንተም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በፊቱ ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁንም በማድረግ በሐሳባችሁ ጠላቶች የነበራችሁትን አሁን በስጋው ሰውነት በሞቱ በኩል አስታረቃችሁ። ተመልከቱ። በስጋው ሰውነት በምኑ በኩል? በሞቱ በኩል አስታረቃችሁ። ስለዚህ ክርስቶስ ኢየሱስ የስጋን ስራ ሰርቷል። ማስታረቅ